ዛሬ ደግሞ በአዲስ ቪዲዮ የሚለቀቀው ቪዲዮ ምንን ይመስላል ብለን ስንመለከት ስልካችሁ በጣም እየጋለ የተቸገራችሁ ብዙዎቻችሁ ናችሁ። ስለዚህ ዛሬ ስልካችሁ ጌም ስትጫወቱ ወይም ቪዲዮ ስታዩ በጣም ይግላል፣ ቶሎ ቶሎ እየዘጋባችሁ ተቸግራችኋል። ዛሬ ስልካችሁ እንዳይግልና ቅዝቃዜውን ጠብቆ እንዲቆይ የሚያደርጉ 5 ቀላል መፍትሄዎችን አሳያችኋለሁ። እነዚህ መፍትሄዎች የማሳያችሁ ደግሞ እናንተ ቪዲዮውን እስከመጨረሻው ከተከታተላችሁኝና ካያችኋቸው በደንብ እናንተ ስልካችሁ የሚስተካከልበት ነው ማለት ነው። አንደኛ ደረጃ ስልካችሁ ከበስተጀርባ የሚሰሩ አፖችን መዝጋት። እንግዲህ በስልካችሁ በስተጀርባ በጣም እናንተ ከፍታችሁ የምታዋቸው የተለያዩ አፕሊኬሽኖች እናንተ ስልክ እንዲያግሉ የሚያደርጉ በርካታ አፕሊኬሽኖች ይገኛሉ ማለት ነው። ብዙ ጊዜ ስልካችን የሚግለው እኛ ሳናውቅ በስተጀርባ ባክግራውንድ የሚሰሩ ብዙ አፖች ሲኖሩ እነዚህ አፖች የሲፒዩ የሚባል ነገር አለ አቅም ስለሚጠቀሙ ስልኩ እንዲግል ያደርጉታል ማለት ነው። መፍትሄው ምንድነው? ስራችሁን ስትጨርሱ ሁሉም ሰው ሪሴንት አፕስ ወይም አፑን መዝጋት አለባችሁ ማለት ነው። ደረጃ 2 ላይ የምንመለከተው ደግሞ ቻርጅ እያደረጉ ማለትም ስልክ አለመጠቀም ማለት ነው። ቻርጅ አድርጋችሁ ስልክ ከተጠቀማችሁ የስልካችሁ በጣም ችግሩ የሚሆነው ትልቁ የመጋል አቅሙ ይሄ ነው ማለት ነው። እና እናንተ ማድረግ ያለባችሁ ይህ ትልቁ ስህተት ስለሆነ ቻርጅ ሲደረግ ባትሪው ሙቀት ያመነጫል ማለት ነው። በዚህ ሰዓት ደግሞ ኢንተርኔት ስንጠቀም ወይም ጌም ስንጫወት ፕሮሰሰሩ ወይም ሌላ ሙቀት ይጨምራል። ይህ ለባትሪው እድሜ ጥሩ አይደለም ማለት ነው። መፍትሄው ምንድነው? ስልካችሁ ቻርጅ ላይ ያለ በፍጹም ከባድ አፖችን አትጠቀሙ። ሌላኛ በሶስተኛ ደረጃ የምንመለከተው ደግሞ የብሩህነት ወይም ብራይትነስ መጠንና ኔትወርክ ነው ማለት ነው። የስልካችሁ ብራይትነስ መጨረሻው ላይ ከሆነ ሙቀት ይጨምራል። እናንተ ብራይትነሱን ወደ መጀመሪያ ወይም ወደ መሀከል ላይ አድርጋችሁ መጠቀም አለባችሁ ማለት ነው። እንዲሁም ዋይፋይ፣ ብሉቱዝ እና ሎኬሽን ወይም ሲኤፒኤስ ማለት ነው ጂፒኤስ ሳያስፈልጉን ክፍት ከሆኑ ስልኩ ሲግናል ለመፈለግ ሲል ይግላል ማለት ነው። መፍትሄው ምንድነው? ብሩህነቱን ወይም ብራይትነሱን ቀንሱት። እንዲሁም የማትጠቀሙባቸውን እንደ ብሉቱዝ ያሉ ሴቲንጎችን ደግሞ ዝጉ ማለት ነው። በአራተኛ ደረጃ ላይ እናንተ ስልካችሁን ከመጋል የምትጠብቁበት ወይም እንዲግል የሚያደርገው ወይም የስልካችሁን መከላከያ ደግሞ በስልካችን በስተጀርባ ያለው የስልካችን ከቨር ወይም ሽፋን ይሄ ስልኮቻችን ከውስጥ የሚያመነጩት ኃይል ወደ ውጭ እንዳይወጣ የስልኩን ኃይል ያግዱታል ማለት ነው። ይህም የሚሆነው የስልካችሁ ከቨር በጣም ትልቅ ከሆነና ሽፋኑ በጣም ከውጭ የሚይዘው ከሆነ ማለት ነው። ወይም ከላይ ይሄ ስልኩን የምትከልሉበት ወይም ሽፋኑ ማለት ነው። የዛን ሰዓት ያንን ማውለቅ አለባችሁ ማለት ነው። ምክንያቱም ያ ስልኩ እንዲግል ያደርገዋል። መፍትሄው ምንድነው? ይሄ ስልኩ በጣም ሲግል ይሄን የላኛው ሽፋኑን ከቨሩን ማለት ነው ለጥቂት ጊዜ ማውለቅ አለባችሁ ማለት ነው። በመጨረሻው ደረጃ ላይ የምናያቸው ደግሞ አፖችንና ሲስተምን አፕዴት ማድረግ ነው። ጊዜው ያለፈበት ሶፍትዌር ስልኩ ብዙ ጉልበት ሲያባክንና እንዲግል ሊያደርገው ይችላል ማለት ነው። መፍትሄው ሁሉ ጊዜ ፕሌይ ስቶር ላይ በመግባት አፖችን አፕዴት አድርጉ። የስልካችሁን ሲስተም አፕዴት ተከታተሉ። ሌላ በመጨረሻ ማድረግ ያለባችሁ ነገር እናንተ አብዛኛውን ጊዜ የማታደርጉት እነዚህ ነጥቦች ከተገበራችሁ ወይም ስልካችሁ የመጋል ችግሩ በከፍተኛ ሁኔታ እነዚህን ነገሮች ተከታታችሁ ሁሉንም አንድ ባንድ የምታቆሙ ከሆነ ይቀንሳል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለታያዩ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ